ናሲ በሰዎች ንጉስ ኢላሂ ናሲ በሰዎች አምላክ እጠበቃለሁ በል። ከምን ሚን ሸሪል ወስዋስ ከወስዋሱ ተንኮል ከወስዋስ ሰይጣን ተንኮል እጠበቃለሁ በል። አልኸናሲ አንዴ ብቅ ሌላ ጊዜ እልም በሚል ወስዋስ ከሆነው የሰይጣን ተንኮል በሰዎች ጌታ በሰዎች ንጉስና በሰዎች አምላክ እጠበቃለሁ በል አላህ። አለዚ ይወስዊሱ ፊ ሱዱሪ ናስ ከሰዎች ልቦና ውስጥ ገብቶ የሚወሰውስ የሆነ ሚነል ጅነቲ ከጅንም ጎሳ ይሁን ወናሲ ከሰውም ጎሳ ይሁን ለሰው ልቦና ውስጥ ገብቶ ክፉ እንዲሰራና ኸይር እንዲተው የሚወሰውስ ከሆነ ሰይጣን ተንኮል በጌታ በሰው ልጅ ጌታ በሰው ልጅ አምላክ በሰዎች ንጉስ እጠበቃለሁ በል የሚለውን አያት አላህ ስብሓነሁ ወተዓላ አውርዶላቸው ስለነበረ ሲሕሩ እንደመጣ ወዲያውኑ ቀሩበት ብለዋል። ባዕዱል ሙፈሲሪን ሲናገሩ ረሱል ሰለላሁ ዐለይሂ ወሰለም ይቺን አያት ሲቀሩ 11 አንቀጾች 11 መርፌ ጋር ስለነበረ የተሳሰረው ቁል አዑዙ ቢረቢል ፈለቅ ሲሉ ድግምቱን እንደዚህ እንደያዙት አንዱ መርፌ ምንጭቅ ብሎ ይወጣ ነበር አሉ። ሚን ሸሪ ማ ኸለቅ ሲሉ ምንጭቅ ብሎ ይወጣል መርፌው ከነክሩ። ወሚን ሸሪ ጋሲቅን ኢዛ ወቀብ አንዱ ወሚን ሸሪ ነፋሳቲ ፊል ዑቀድ ሌላው 11 አያት ነው። 11 መርፌ ነው። 11ዱ መርፌ ከተጠቀጠቀበት ነገር ምንጭቅ ብሎ ወጥቶ ረሱል ሰለላሁ ዐለይሂ ወሰለም የመዳናቸው ሰበብ ሆኗል ብለዋል። ማንም ሰው ይህችን ሙዓዊዘተይን የምትባለውን ሁለት ሱራዎች ጠዋትም ማታም መተው አግባብ አይደለም። በምንተኛበት ወቅት ማታ ከመተኛታችን በፊት አየተል ኩርሲይን ቀርተን አዳበን ነውምን ቀርተን ከአዳበን ነውም መካከል ቁል አዑዙ ቢረቢን ናስ መሊኪን ናስ ቁል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅና ቁል ሁወላሁ አሐድ አላሁ ሰመድ እነዚህን በስርዓቱ ቀርቶ እጁ ላይ ትፍ ብሎ ሰውነቱን የሚደርስበትን ማበስ ሱና ነው። ነቢያችንም ዓለይሂ ሰላቱ ወሰላም ኢዛ መሰሁ ወጀዑን ምንም አይነት ህመም ከተሰማቸው እነዚህን ይቀሩና ትፍትፍ ብለው ሰውነታቸውን ያብሱ እንደነበረ እናታችን ዓኢሻ ባወሩት ሐዲስ ፊ ሙስነድ ልኢማም አሕመድ ወገይሪሂ ተዘግቧል። ከዚህም በተጨማሪ እናታችን ዓኢሻ ምን አሉ? ረሱል ዓለይሂ ሰላቱ ወሰላም ሁል ጊዜም በሚያማቸው ጊዜ ይሄን ያደርጋሉ። ይሄን ማድረግ የማይችሉበት የህመም ጫና ላይ ካሉ ግን እኔ አደርግና እሳቸው እንደሚያደርጉት ትፍትፍ ብዬ ሰውነታቸውን ሩቅያ ያደርግላቸው ነበር ብለዋል። ሱና ነው። ልጆቻችንንም ሚስቶቻችንንም ቤተሰቦቻችንንም ራሳችንንም ጭምር ሩቅያ ማድረግ ቢነስ ሀዛል ሐዲስ የሚፈቀድ ነገር ነው። ሁላችንም ይህንን መጠቀም ይኖርብናል ነው። ላኪን ሸይጣን አልጂንን ለመቃወም ሸይጣን አልኢንስ ጋር መሄድ ግን አግባብ አይደለም። አንድ ሰው አመመኝ ብላ ሩቅያ አስቀራለሁ ብላ ጠንቋይ ጋር መሄድ፣ ሩቅ መድኃኒት አስደርጋለሁ ብላ አስማተኛ ጋር መሄድ በሽታ ላይ በሽታ መጨመር እንጂ በሽታ ላይ ፈውስን ማምጣት አይደለምና ሁሉም ሊያስብበት ይገባል ነው።